ኢትዮጵያ የካርጎና የጭነት አስተላላፊነት ፍራይት ፍሮዋርዲንግ ዘርፍን ሙሉ በሙሉ ለውጭ ኢንቨስተሮች ክፍት አደረገች። የኢትዮጵያ ኢንቨስትመንት ቦርድ የሎጂስቲክስና የጭነት ወኪልነትን ቀደም ሲል በውጭ ባለሀብቶች ላይ ተንጠልጥሎ የነበረውን የ49 በመቶ የባለቤትነት ገደብ ሙሉ በሙሉ በማንሳት ዘርፉን 100% ክፍት ማድረጉን ይፋ አድርጓል። በጠቅላይ ሚኒስትር አብይ አህመድ የሚመራው የኢንቨስትመንት ቦርድ ውሳኔና በትራንስፖርትና ሎጂስቲክስ ሚኒስቴር አዲስ መመሪያ ዳይሬክቲቭ ናምበር 1140 ህዝባር 2026 መሰረት ዓለም አቀፍ ኩባንያዎች ያለ ሀገር ውስጥ አጋርነት ሙሉ በሙሉ በራሳቸው ባለቤትነት መዋለ ንዋያቸውን በማፍሰስ ይችላሉ ነው የተባለው። ይህ ታሪካዊ እርምጃ የንግድ መጓጓዝ ወጪዎችን ለመቀነስ፣ የዓለም አቀፍ ካፒታልና የቴክኖሎጂ ፍሰትን ለማፋጠንና የኢትዮጵያን የምስራቅ አፍሪካ ዋና የኢኮኖሚና የመልቲ ሞዳል ትራንስፖርት ማዕከል ለማድረግ ያለመ ነው ተብሏል። የኢትዮጵያ መንግስት የሎጂስቲክስ ዘርፍን ለውጭ ኢንቨስተሮች 100% ክፍት ለማድረግ ያሳለፈው ውሳኔ ሀገሪቱ በቅርቡ ከጀመረችው ሰፊ የማክሮ ኢኮኖሚና የመዋቅራዊ ማሻሻያ ጋር ቀጥተኛ ትስስር ያለው ስትራቴጂካዊ እርምጃ ነው ተብሏል። በ2018 ዓ.ም የወጣው መመሪያ የውጭ ኩባንያዎች በዘርፉ በጋራ አክሲዮን እስከ 49% ብቻ እንዲሳተፉ ይፈቅድ የነበረ ቢሆንም ይህ አሰራር የሚፈልገውን ያህል ዘመናዊ አሰራርና የካፒታል ፍሰት አላመጣም ነው የተባለው። አዲሱ ውሳኔ እንደ ማሬስክ፣ ዲኤችኤል እና ኤፒ ሞሌር ያሉ ዓለም አቀፍ የሎጂስቲክስ ግዙፍ ኩባንያዎች ሙሉ በሙሉ አቅማቸውን ወደ ኢትዮጵያ ገበያ እንዲያስገቡ መንገድ ይከፍታልም ተብሏል። ይህ ደግሞ በዲጂታል የታገዘ የካርጎ ማከታተያ፣ የዘመናዊ ማከማቻና የተቀናጀ ሰንሰለት አሰራሮችን በማስገባት የውጭና ገቢ ንግድ ስራዎችን በከፍተኛ ሁኔታ እንዲያቀላጥፍ ያደርጋል የተባለው። ከዚህ በተጨማሪም ይኸው የፖሊሲ ለውጥ ከሀገሪቱ ታላላቅ የመሰረተ ልማትና የፋይናንስ ፕሮጀክቶች ጋር የተጣጣመ ነው የተባለ ሲሆን በ13 ቢሊዮን ዶላር በጀት የሚገነባው የቢሾፍቱ ዓለም አቀፍ አየር መንገድና የድሬዳዋ ነጻ የንግድ ቀጠና ዓላማቸውን ያሳኩ ዘንድ የቀጠናውን የካርጎና የትራንስፖርት ፍሰት በብቃት የሚያስተናግድ ዘመናዊ የሎጂስቲክስ ስርዓት መገንባት ወሳኝ ሆኖ ተገኝቷል የተባለው። የባንክ ዘርፉ ለውጭ ኢንቨስተሮች ክፍት መደረጉና በገበያ መሪ የውጭ ምንዛሬ ተመን ትግበራ መጀመሩም የውጭ ኩባንያዎች የካፒታል ፍሰታቸውን በነጻነት እንዲያንቀሳቅሱ ተጨማሪ ምቾት ይፈጥራላቸዋል ተብሏል። የኢትዮ ቴሌኮም አክሲዮን ዋጋ 3 እጥፍ ገደማ ጭማሪ ማሳየቱ ታወቀ። የተጣራ ትርፍ መጠን ለባለድርሻ አካላትና ባለአክሲዮኖች ይፋ እንደሚደረግና ከዚህም ወደ ትርፍ ድርሻ ክፍፍል እንደሚገባ ኢትዮ ቴሌኮም ይፋ አድርገዋል። ኢትዮ ቴሌኮም በ2018 በጀት ዓመት በፋይናንስ አፈጻጸም፣ በሀብት እድገትና በካፒታል ገበያ ተሳትፎ የተሻለ ስኬት ማስመዝገቡን የበጀት ዓመቱን አፈጻጸም ይፋ ሲደረግ ተጠቅሷል። ይፋ በተደረገው መሰረትም በሪፖርቱ የኩባንያው ጠቅላላ ሀብት መጠን 27% እድገት በማሳየት 420 ቢሊዮን ብር እንደደረሰ ተነግሯል። ይህ እድገት የተመዘገበው ኩባንያው በመሰረተ ልማት፣ በዲጂታል ፕላትፎርሞችና በአገልግሎት አሰጣጥ ላይ ባደረገው የኢንቨስትመንት መሆኑ ተገልጿል። ይህም ለባለ አክሲዮኖችና ለባለድርሻ አካላት ከፍተኛ እሴት የሚፈጥር መሆኑን የጠቀሱት ዋና ስራ አስፈጻሚ ፍሬህይወት ታምሩ ናቸው። ኢትዮ ቴሌኮም ወደ ህዝባዊ አክሲዮን ማህበርነት ከተሸጋገረ በኋላ በግንቦት 18 ቀን 2018 ዓ.ም በተጀመረው የሁለተኛ ደረጃ የአክሲዮን ገበያ ግብይት የአንዱ አክሲዮን ዋጋ በ300 ብር የተጀመረ ሲሆን በአሁኑ ወቅት ወደ 852 ብር ከፍ ማለቱ ተገልጿል። እስካሁን ድረስ ወደ 47,000 የሚጠጉ አክሲዮኖች ግዢ ጥያቄዎች የቀረቡ ሲሆን ከነዚህም ውስጥ 96% የሚሆኑት አክሲዮኖች የባለቤትነት ማረጋገጫ ሂደት መጠናቀቁ ተገልጿል። የፋይናንሻል ኦዲቱ ከተጠናቀቀ በኋላ የተጣራ ትርፍ መጠን ለባለድርሻ አካላትና ባለአክሲዮኖች ይፋ እንደሚደረግና ከዚያም ወደ ትርፍ ድርሻ ክፍፍል እንደሚገባ ፍሬህይወት ታምሩ ጨምረው ገልጸዋል። በ2019 በጀት ዓመት የደንበኞችን ቁጥር 100 ሚሊዮን እና የቴሌብር ተጠቃሚዎችን ቁጥር 75 ሚሊዮን ለማድረስ እቅድ መያዙን የተገለጸው በበጀት ዓመቱ 603 አዳዲስ የሞባይል ጣቢያዎችና ወደ ስራ ገብተዋል። አጠቃላይ ቁጥራቸውም 10,613 ደርሷል። 1.5 ሚሊዮን አዳዲስ ተጠቃሚዎች ተደራሽ እንዳደረገ ነው የተነገረው። በሌላ በኩል ደግሞ በየክልሉ ቆመው የነበሩ ለብዙ ችግርና እንግልት ምክንያት ሆነው የነበሩ 316 ህገወጥ ኬላዎች መነሳታቸው ይፋ ተደርገዋል። ህግ አክብረው መስራት ሲኖርባቸው ከህግ ውጭ በሆነ ተግባር ተሰማርተው ተገኝተዋል በተባሉ ከ347,000 በላይ ነጋዴዎች ላይ እርምጃ መወሰዱ የተነገረ ሲሆን 781.3 ሚሊዮን የገንዘብ ቅጣትም እንዲተጣልባቸው የንግድና ቀጠናዊ ትስስር ሚኒስቴር ገልጸዋል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ገፌ ገበያን ለማረጋጋት፣ የምርት አቅርቦትን ለማሻሻልና የኑሮ ውድነትን ለመቀነስ የተከናወኑ ተግባራትን በተመለከተ ሪፖርታቸውን አቅርበዋል። ከንግድና ቀጠናዊ ትስስር ሚኒስቴር በተገኘው መረጃ በየዓመቱ የምርት አቅርቦትን ለማሻሻልና የኑሮ ውድነትን ለመቀነስ የሚያግዙ በርካታ ስራዎች ተሰርተዋል። የምርት ነጻ ዝውውርን የሚገድቡ 316 ህገወጥ ኬላዎች መነሳታቸውን
ክልሎች ሪፖርት አቅርበዋል የተባለ ሲሆን አሁን ግን በየአካባቢው የኬላዊ ችግር ሙሉ በሙሉ አለመፈታቱ ተጠቅሷል። በየአካባቢው ኬላዎችን በማቆም ገንዘብ የሚሰበሰቡ ክልሉ ጉዳይ ከዚህ ቀደም እስከ ፓርላማውና ጠቅላይ ሚኒስትሩ ድረስ ብዙ ሲባልበት የሸቀጦች ዋጋንም እያናረና አሽከርካሪዎችንም ለእንግልት እየዳረገ ነው ተብሎ ተደጋግሞ ሲቀርብበት እንደነበር ይታወሳል። በየዓመቱ በተሰራው ስራ ህግ አክብረው መስራት ሲኖርባቸው ከህግ ውጭ በሆነ ተግባር ተሰማርተው ተገኝተዋል ከተባሉ ከ347 ሺህ በላይ ነጋዴዎች ላይ እርምጃ ከመውሰድና ከ781.3 ሚሊዮን ብር በላይ የገንዘብ ቅጣት ከማስተላለፍ ባለፈ ከ14 ሺህ በላይ ግለሰቦች ወይም ደግሞ ታስረዋል። 6 ሺህ የንግድ ፍቃዶችም ተሰርዘዋል የተባለው በህገወጥ የነዳጅ ዝውውር የተሳተፉ 115 ማደያዎች፣ 84 የንግድና የጸጥታ መዋቅር አባላት እንደዚሁም ደግሞ 604 ህገወጥ የሆኑ ተሳታፊዎች ላይ እርምጃ መወሰዱን ሚኒስትሩ አብራርተዋል። መሰረታዊ ሸቀጦች አቅርቦትን ለገበያው በመተው ለሸቀጦች ግዢ ማስፈጸሚያ ከባንኮች 568.5 ቢሊዮን ዶላር የውጭ ምንዛሬ እንደተፈቀደ ተነግሯል። በዚህም ከ7.3 ሚሊዮን ኩንታል በላይ የስኳርና 704 ሚሊዮን ሊትር በላይ የምግብ ዘይት ለገበያ ማቅረብ መቻሉን ተናግረዋል። የነዳጅ አቅርቦትን በተመለከተም 5.2 ሚሊዮን ሜትሪክ ኪዩብ ነዳጅ የቀረበ ሲሆን ይህም የእቅዱን 91 በመቶ አፈጻጸም ነው ተብሏል። በሪፖርቱ አምራችና ሸማቹን በቀጥታ የሚያገናኙና 804 አዳዲስ የሰንሰለት ገበያዎች መፈጠራቸውን ተጠቅመዋል። አጠቃላይ ቁጥራቸውም ከ2000 በላይ መድረሱም የተመላከተው የምግብ ዋጋ ግሽበት 15 በመቶ ሲደርስ የምግብ ነክ ያልሆኑ ግሽበት ግን በጥብቅ የገንዘብ ፖሊሲ ምክንያት ወደ 11.1 ዝቅ ብሏል ያለው ሪፖርቱ አጠቃላይ የዋጋ ግሽበቱ 13.4 ሆኖ ተመዝግቧል ብለዋል። የናፍጣ ዋጋ በ49 በመቶ ማደግና የውጭ ምንዛሬ ተመን በ27 በመቶ ገደማ ማደግ ለዋጋ መናሩ በቅድሚያ ምክንያት ተነስቷል። ሚኒስቴር መስሪያ ቤቱ በተጀመረው የ2019 በጀት ዓመት የምርት አቅርቦትን በ10 በመቶ የማሳደግ 500 የአካባቢ ገበያዎች ደረጃ የማሻሻል የሰንሰለት ገበያዎችን ቁጥር ደግሞ ከ3000 በላይ የማሳደግ እቅድ እንዳለውም ተነግሯል። በዚህ ጊዜም የንግድ ማነቆችና የህገ ወጥ ኬላዎችን የማንሳትና የማስወገድ ስራዎችም ይሰራልም የተባለው የግሎባል ባንክ ቦርድ ፕሬዝዳንቱን ጨምሮ 18 ከፍተኛ አመራሮችን አገደ። በኢትዮጵያ ውስጥ ካሉት ባንኮች አንዱ የሆነው ግሎባል ባንክ በከፍተኛ ትርምስ ውስጥ እንደሚገኝ የተገለጸው በባንኩ ውስጥ የተፈጠረውን ትርምስ ተከትሎ ፕሬዝዳንቱ ዶክተር ተስፋዬ ቦሩ ውጭ ሀገር በመሆናቸው የኮርፖሬት ባንኪንግ ኦፊሰር የሆኑት ሳህለ ሚካኤል መኮንን ስራቸውን እንዲያከናውኑላቸው ወክለዋቸው ነበር። ይሁን እንጂ በአቶ ዮሴፍ ጌታቸው የሚመራው የባንኩ ዳይሬክተሮች ቦርድ ውክልናቸውን ሽሮ አቶ ሳህለ ሚካኤልን ጊዜያዊ ፕሬዝዳንት አድርጎ መሰየሙ ተገልጿል። እንደ መረጃዎች ከሆነ ይህ ትርምስ የመጣው ከባንኩ ውስጥ በመቶ ሚሊዮኖች የሚቆጠር ገንዘብ በፍጥነት መውጣቱን ተከትሎ ብሔራዊ ባንክ ምርመራ መጀመሩን ተከትሎ ነው። በዚህ ጉዳይ ላይ ብሔራዊ ባንክ ምንም እርምጃ ባለመውሰዱ ቦርዱ ከባንኩ ባለአክሲዮኖች በተደረገ ተነሳሽነት የራሱን ምርመራ እያደረገ መሆኑን ፎርቹን ጋዜጣ ዘግበዋል። በዚህ ምርመራም ፕሬዝዳንቱን ጨምሮ እስካሁን 18 የሚሆኑ የባንኩን አመራሮችና አንድ የቦርድ አባልን ጨምሮ እንዳገደን የተገለጸው የዳይሬክተሮች ቦርድ ሐሙስ ዕለት ምሽት በአዲስ አበባ ስካይላይት ሆቴል 50 የሚሆኑ ባለአክሲዮኖችን ሰብስቦ ያነጋገረ ሲሆን በወቅቱም ትልቅ ውዝግብ ተነስቶ እንደነበር ዘገባው አስረድቷል። የውዝግቡ መንስኤ ደግሞ ከታገዱት ውስጥ የብድር አገልግሎት ኃላፊና የቦርዱ አባል የሆኑትም አቶ ውብሸት ዘገየ በስብሰባው ላይ መሳተፋቸው እንደሆነ ታውቋል። ስብሰባው የተጠራው በታገዱት የአመራር አባላት ምትክ ኃላፊዎችን ለመሰየም የነበረ ቢሆንም ስምምነት ላይ ሳይደረስ ቀርቷል። ግሎባል ባንክ በበጀት ዓመቱ ትልቅ እድገት ማስመዝገቡን ከገለጸ በኋላ ነው ባንኩ ባወጣው ሪፖርት አጠቃላይ ሀብቱ ከባለፈው ዓመት በ42 በመቶ ፐርሰንት ጨምሮ 34.43 ቢሊዮን ብር እንደደረሰ አስታውቆ ነበር። ወደ ጎረቤት ሀገራት የቢዝነስ መረጃዎች ስንሸጋገር በምስራቅ አፍሪካ የቀጠናዊ ንግድ ኃይልና የሎጂስቲክስ ትስስር የሚያሳድግ ብስራት ተበሰረ። በምስራቅ አፍሪካ ቀጠና የኢኮኖሚ ውህደትን ለማፋጠንና የድንበር ተሻጋሪ ንግድ ለማቀላጠፍ በሚደረጉ ጥረቶች የታሪፍና ከታሪፍ ውጭ ያሉ የንግድ እንቅፋቶችን የማንሳት ስራዎች ተጠናክረው ቀጥለዋል። በምስራቅ አፍሪካ ማህበረሰብ ማዕቀፍ ስር የኬንያና የታንዛኒያ የንግድ ልውውጥ ወደ 1 ቢሊዮን ዶላር ለማሳደግ የተደረጉ ስምምነቶች የተደጋገሙ የምርት ጥራት ፍተሻዎችን በማስቀረት የንግድ ፍሰቱን አፋጥነውታል የተባለው። በሌላ በኩል ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብና በሌሎች የታዳሽ ኃይል ማመንጫዎቿ የምታመርተውን የኤሌክትሪክ ኃይል ለኬንያ፣ ጅቡቲና ሱዳን በስፋት ማቅረቧን ተከትሎ በምስራቅ አፍሪካ የኃይል ገበያ ኢስተርን አፍሪካ ፓወር ፑል አማካኝነት የተቀናጀ የቀጠናው የኤሌክትሪክ ገበያ መፍጠር የሚያስችል አዲስ እንቅስቃሴ ተፈጥሯል የተባለው። ይህንን የኃይል ትስስር ለማጠናከርም የዓለም ባንክ የ1.6 ቢሊዮን ዶላር የፋይናንስ ድጋፍ ማጽደቁ የሚታወስ ሲሆን ጎን ለጎንም የባህር በር የሌላቸውን የኢትዮጵያ፣ ደቡብ ሱዳንና ኡጋንዳ የካርጎ ፍሰት ለመሳብ በወደቦች መካከል ያለውን ውድድር ተጧጥፎ ይገኛል የተባለው። የላሙ ወደብ በመሰረተ ልማትና አውቶሜሽን አሰራር መነቃቃቱን ተከትሎ የጅቡቲ ወደብም የቀጠናው ዋና የካርጎ ማዕከልነቱን አስጠብቆ ለመቀጠል የአገልግሎት ክፍያዎችን በመቀነስና
በማስፋትና አሰራሩን በዲጂታል በመደገፍ የቀጠናውን የሎጂስቲክስ ፍጥነት እና ተወዳዳሪነት እያሳደጉ ይገኛሉ የተባለው። ውድ አዲስ ቢዝነስ ሚዲያ ተከታታዮች ለዛሬ ያዝናቸው ዋና ዋና የቢዝነስ መረጃዎች እነዚህ ናቸው። ሰላሙን